አሰላሙ አለይኩም እንዴት ናችሁ? ስልካችሁ እስከ 80% ካደረገ በኋላ ቻርጅ ማድረግ የሚያቆም ከሆነ በዚህ መልኩ ማስተካከል ትችላላችሁ። መጀመሪያ ሴቲንግ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ ሰርች በተኑ ላይ በመሄድ ባትሪ ብላችሁ ሰርች ታደርጋላችሁ። ባትሪ ብላችሁ ሰርች ካደረጋችሁ በኋላ ባትሪ የሚለውን ከነካችሁ በኋላ እዚህ ጋር ባትሪ ፕሮቴክሽን የሚል ታገኛላችሁ። እዚህ ጋር እንደምትመለከቱት ባትሪ ፕሮቴክሽን የሚል ይመጣላችኋል። እሱን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር ሁለት ነገር ይመጣላችኋል። የመጀመሪያው ቤዚክ የሚል ነው፣ ሁለተኛው ደግሞ ማክሲመም የሚል ነው። ስለዚህ የእናንተ ኦን የሆነው ማክሲመም ላይ ስለሆነ ነው። ማክሲመም ላይ ኦን ስለሆነ ስልካችሁ እስከ 80% ካደረገ በኋላ ያቆማል ማለት ነው። ስለዚህ ምን ታደርጋላችሁ? ቤዚክ የሚሉን ትነካላችሁ። አሁን ጨርሰናል ማለት ነው። ቤዚክ ካደረጋችሁ በኋላ ከዚህ በኋላ አሁን ስልካችሁ እስከ 80% ሳይሆን እስከ 100% ቻርጅ ያደርጋል ማለት ነው። ሌሎች ጠቃሚ ቪዲዮዎችን ማግኘት ከፈለጋችሁ ይሄን ቻናል ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ። ሌላ እንዲሰራላችሁ የምትፈልጉ ነገሮች ካለ ደግሞ ኮሜንት ላይ ጥያቄ፣ ሀሳብ የፈለጋችሁት ነገር መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ዋሉ።